ዲያቆን አያነው አድጎልኝ ወይም ዲያቆን ወልደ ሰንበት እባላለሁ። የመጣሁት ከሰሜን ጎንደር ዞን ከዳባት ወረዳ ልዩ ቀበሌ ታላቅ መስክ ነው። እንግዲህ እኔ የተደረገልኝ ብዙ ነው። ነገር ግን ከብዙ በትንሹ እንዲህ ስል መሰክራለሁ። በእግዚአብሔር ቸርነት፣ በእመቤታችን በቅድስት ድንግል ማርያም አማላጅነት፣ በቅዱስ ገብርኤል ተራዳይነት፣ በበረሃው መናኝ በግፈኛው አባታችን በአባ ዮሐንስ ተስፋ ማርያም እንባና ጸሎት እንዲህ ሲል መሰክራለሁ። እኔ በጣም በሽተኛ ነበርኩኝ። በጣም ያመኝ ነበረ። ነገር ግን በ2015 እዚህ በመምጣት አባታችን የንስሐ ጥምቀት በሚያጠምቁ ሰዓት የንስሐ ጥምቀት በመረጨት እግሬ የሚያመኝ የነበረውን ፈንድቶ እነሆ ዛሬ ባለጤና ሁኜ ቁሜ እንቀሳቀሳለሁ ልላችሁ እግዚአብሔርን አመስግኑልኝ። ከዚህ በመቀጠል ደግሞ ቤተሰብ ቅዱስ ገብርኤልን አያከብሩም ነበረ እና በጣም ችግረኛ በስቃይም ይኖሩ ነበር። ፍቅርም አልነበራቸውም። አሁን እርሻ ያርሳሉ፣ ገበሬ ናቸው። ነገር ግን አርሰው ለሌላ ነበረ የሚሄደው፣ ማንም አይጠቀምበትም። እኔ ግን እዚህ በመምጣቴ እምነትና ጸበሉን ያዝና ወደ ቤት ሂድ በመባል በመንፈስ ቅዱስ እምነትና ጸበሉን ወስጄ ሰጠዋቸውና እምነቱንና ጸበሉን በማድረግ ዛሬ የበረከት ባለቤት ሆነው እነሆ ቅዱስ ገብርኤልን እያከበሩ ይገኛሉ። ልላችሁ እግዚአብሔርን አመስግኑልኝ። ከዚህ በመቀጠል የእኔ ትንሽ ድሬዳዋ ነው ያለችውና እኔ እንደኔ ታማ በበሽታ ነው የወጣችው። አሁን እቺ ልጅ በጣም ታማ ከአልጋ ላይ ነው ያለችው። እንግዲህ እግዚአብሔር ያሳያችሁ። ከሰው ቤት ነው ያለች። ከሰው ቤት ያለ ሰው ከባድ ነው። ከሰው ቤቱን ታማለች። የሚያስታምም የለም። ከባድ ነው። ዛሬ እናት አባትም ከባድ ነው አይደለም። ከሰው ቤት እዛች ልጅ ታማ እያለች ደወለችልኝና ወንድሜ አንገቴ በላይ አብጧል፣ ምላሴም ተተልትሏል፣ እህልም መብላት አቅቶኛል፣ ለ3 ቀን ያህል እህል አቁሜያለሁኝ፣ ከበደኝ አለች። አይዞሽ እህቴ ብዬ ይህን ነገር ተስፋ በመስጠቴ እንቅልፍ ይዞ አተኛችና የአባታችን መዝሙር ሰማሁ አለች። ስትነቃ እዛ እንዳሞራ ከበላይ በሮ ሄደ። ወንድሜ ድኛለሁ፣ ደስ ይበልህ አለችኝ። አባታችን በሰላም ወደ ገዳማቸው መልስልን። ያው እኔ የምመሰክረው ስለ ራሴ ነው። መጀመሪያ ስሜ ላስተዋወቃችሁ። ከመጣሁት ከሰሜን ጎንደር ከወልቃይት ጠገዴ ከወረዳ ቀፍታ ሁመራ ከተማ በአከር ማለት ነው። ያው የእኔ በቅዱስ ገብርኤል ተራዳይነትና በእመቤታችን ድንግል አማላጅነት እንዲህ ስል እመሰክራለሁ። እኔ ሁል ጊዜ አእምሮ ጭንቀት ነበረኝ። በጣም እንቅልፍ የለኝም። ስጨናነቅ ሌትና ቀን እረፍት የለኝም። ከቤተሰብ እጋጫለሁ። ከጓደኞቼ የምወዳቸው ጓደኞቼ አብሬ የምሰራቸው ብዙ ነገሮች እጋጫለሁ። ብዙ ጥቅም የማገኘው በአእምሮ ጭንቀት የተነሳ ብዙ ጥቅም ማጣለሁ። ብዙ ሙያም አለኝ። ሙያዬም እንዳልጠቀምበት በቃ በጭንቅላቴ በማይሰራ ብዙ ጊዜ እንዳለው ከጥቅም ውጭ ሁኜ እኖራለሁ። እኔ ወደዚህ ገዳም የመጣሁት ስሜ አላታወቃችሁም፣ ይቅርታ። እንኳን የነመለስ እባላለሁ። የመጽሐፍ ስሜ ደግሞ ገብረ ሚካኤል እባላለሁ። 2017 ግንቦት 2 ቀን ነው የገባሁት። እዚህ ፋዘር ነው ይዘ የመጣኝ። በጊዜው በጣም አንገብጋቢ የስራ ወቅት ነበረ። ግን ከዚህ የበለጠ ነገም ሰው እንዳለው ለኛም ስለሚሰድበን እስኪ እድላችን እንሞክር፣ ጓደኞቹም እንዳለው ወንቅሸቱም ይድናል የሚለው ሁሉም እንደዚያ ይለኝ ነበረ። እኔም ሁሌ መዝሙር ማዳምጣለሁ። መጽሐፍ ማስልኬ 2014 ምናምን ከመምጣቴ በፊት መጽሐፍም ነበረኝ። መጽሐፍም አልደግመውም እንዳለው መጽሐፍ ጀምረዋለሁ። እንቅልፍ ነው የሚመጣኝ፣ ራሴም ይረበሻል፣ በቃ ወደ ስራም ይሄዳል። እንደዚህ ሲሆን አምና እዚህ በመጠመቅ እንዳለው ስራዬም በአገባብ ሰርቼ እንቅልፍም አግኝቼ በረከትም አግኝቼ ከትዳሬም ራሱ 6 ጊዜ 7 ጊዜ ምሽቴ ስፈታትና ሳገባት እንዳለው እፈታታለሁ። በወሩም ደግሞ ለምናታለሁ። እንደዚህ ብዬ እንዳለው ለ10 ዓመት የሚያህል እንዳለው ተቀመጥኩት። ዘንድሮ እንዳለው ተጠምቄ በመሄድ እንዳለው አርሼ በረከት አግኝቼ ከምሽቴም የ2 ሴቶች ልጆች አለኝ። ከሷም ተስማምተን ያረስኩትም እንዳለው በረከት አግኝቼ ደናብር አግኝቼ እንዳለው በዚህ ቦታ መመስከር አለብኝ
ብዬ እመሰክራለሁ። ለእኔ ደረሰ እንዳለው ቅዱስ ገብርኤል አባ ዮሐንስ እንባና ጸሎት ለእናንተም ይድረስላችሁ። አሁን እኔ እንዳለው ለእኔ የተደረገልኝ በጣም 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 ብዙ ነው። አሁን ራሱ ሰው ልጅ እንዳለው ሰርቶ ባያገኝም ራሱ እንቅልፍ ማጣት ማለት በጣም ከባድ ነው። በጣም ከባድ ነው። ብዙ ሙያ እንዳለው ተዘግቶ ነው የነበረብኝ። እስከ 9 እስከ 10 የሚሆን ሙያ አለኝ እንዳለው ዝግት ብሎ ጭንቅላት ከሌለ ምንም የለም። አሁን ግን እንዳለው ከጓደኞቼ መጫወትም ከጓደኞቼ መዝናናትም እንዳለው ስራዬ ባጋው እየሰራሁት እገኛለሁ። መቼም እንዳለው ሰው ስንባል ብዙ ነገር ተስፋ እንቆርጣለን። እኔ እንዳለው ተስፋ ቆርጬ ነበርኩት። እኔ መሄድ የለብኝም እንዳለው ሰው ማስቸገር የለብኝም እና የእናንተ ጉሮሮ መዝጋት የለብኝም እንዳለው የትም አልሄድም ብዬ አይ እድል መሞከር አለብን ወንቅሸትማ እንዳለው መሄድ አለብን እንዳለው ስንት ጠንቋይና ስንት ደፍተራን ሲሄድ እንኖር አይደል። አሁን ይሄ እኮ የተቀደሰ ቦታ ነው ገዳም ቦታ ነው ሲል እንዳለው ማዘር በጣም ስታዳፋፋይ ወደዚህ መምጣቴ በጣም ነው የተጠቀምኩት። እናንተም ትጠቀማላችሁ። እናንተም ዋናው ነገር የሚያስፈልግ እምነት ነው። በቃ እኔ ሙሉ ጥንቅቅ አድርጌ እምነቴ ወደዚህ ነው የሰጠሁት። ያው መናገር ማቅም የለኝም። ስላዳመጣችሁ አመሰግናለሁ። እኔ የመጣሁት ከጃዊ ነው። የዓለም ስሜ ሀገሪቱ እባላለሁ። የክርስትና ስሜ ወለተ መድን ነው። እኔ የምመሰክረው በመጀመሪያ ለወንድሜ ነው፣ ትንሽ ወንድሜ ነው። ለ5 ዓመት ያህል በሕክምና ከምንም በላይ ሆዱ ንፍት ብሎ እግር እጁ ቅጭጭ ብሎ በሕክምና ስንንጓልል እንኖር ነበር እና የሚባለው ውባ ነው ይሉታን። በቃ ይመረመራን ፓዊ ጃዊ ጎንደር ያለደበት ሕክምና የለም እና የሚሉት ውባ ነው። ከዛ ውባ ነው ሲሉት ይሰጡታል። የ3 ዓመት ከኒና ይሰጡታል። በቃ ሽሎት የለውም። አሁንም ጎንደር ይዘነው ብነድ ካላዛር በሽታ ይሆናል ካንሰር ይሆናል እያሉ ያስጨነቁ ከምንም በላይ ሳለቅስ ኖር ነበር። እኔ ነው ይዞ መሄድ እና ከዚህ ወንቅሸትን የነበርኩኝና ጸበል ይዤ እሄዳለሁ ለቀጠሮ ከመጣ ይቀር ባህር ዳር መጥቷል ሲሉ ይዤው ልሄድ ስላቸው አይ አይሆንም ጸበል እንደገን ወፍና ጉበት የሚባል ነገር ያብሰዋል እያሉም ቢሲሉኝ ሸሽጌ ለ3 ቀን ያህል አምጥቼ አስጠመቁት። 3 ቀን ተጠምቆ ሄደ። እንግዲህ ከቤተሰብ ፈቃድ አልሆንም ሄድ አምላከ ገብርኤል አውልቃ ብዬ ሰደድኩት። ግን ስትወድቅ ተወደቅ በጎን ትሞታለህ። በቃ ለአንድ በቃ ጉብልጋብ ማትጫወት ስራ ማትስራ ነው የተባለው። ግን ዛሬ በቅዱስ ገብርኤል ተራዳይነት በአባታችን ባና ጸሎት በሱ ዝም ብሎ በመንፈስ ቅዱስ እንትን ብሎለት ኖርማኒ እየሰራ ገላው ተመልሶ ማደግ አይችልም ነበር። ባለችው በዛችሁ እንዳለ ነው ነበር። ግን አሁን ትልቅ ሰው ሆኖ ስራ መስራት ችሎ ይኸው ለኔ ደርሶልኛል። እኔ ደረሰ እናንተ የሚረስላችሁ። ሶስተኛ የመሰክረው ለልጄ ነው። ልጄ የ8 ዓመት ነው እና እኔ ከዚህ ቦታ መጥቼ አመመው አሉኝ። አይ እኔ እንዳልጠመቅ ሴራው ነውና አመመው በጣም አሉኝ። ከዛ ሄድሁኝ። ሲሄድ በላኝ ነው የሚል ገላዬን በላይ ሙሉ ነው የሚል አይተኛም አይቀመጥም መቆም ብቻ ነው። ቆሞ ከኩኝ ምናሳ ወጋኝ ሆዴን ነው የሚል። ከዛ ጨነቀኝና እናትነት ስሜት ተሰማኝና ሕክምና ይዤው ሲሄድ ዝም ብለው ግሉኮስ ሰጡት፣ መርፌ ይወጉታል። ለ3 ቀን ያህል ተበላላሽ መርፌ ተወጋ። ሲወጋ ምንም መፍትሄ የለውም። ከዛ ሽንቱን ዘግቶታል። ደግሞ ማታሸኙ ሙነሽ ነው አሉ ያልተራሳው እንዳይተው አይደለ ህፃን ትልቅ ሰው ነው። እኔ እንዴት ነው ሽንቱን መሽናት አይችልም ብዬ ማስብ ብዬ በጣም ተጨነቅኩ። ያለቀስኩ ለቅዱስ ገብርኤል እንዴት እኔ ኃጢአተኛ ብሆንስ ብዬ በጣም እሪ ብዬ ሳለቅስ እንደ ቸርነቱ እንግዲህ ቅዱስ ገብርኤል ነው መደ ጸበሉ ይዤው ነው መሄድ ምንም ማድረግ አልችልም። ስራ ወቅት ነበርና እኔ ነበርኩ ለቤቱ ቋሚ ነበርኩኝ። እናቴ ጋር ነው ያለሁት። እንግዲህ በሄዴ ነው ብዬ ያው ስወስን ቅዱስ ገብርኤል መቼም በቤተሰቡ ደግሞ ለማን ይበለው አለኝና ይሄ ልጅ ትራንስፖርት የለኝም እሁድ ቀን ነው ሰኞ ወጥቼ ሄዳለሁ ስል መተኛት ቻለ። መተኛት አይችልም መቆም ብቻ ነው ነበር። ተኛልኝ መተኛት ቻለ።
መታከኩም እንትን እያለለት ሄደ። ዳነልኝ፣ ድኖልኝ ከርሜ መጥቼ ለምስክርነት በቅቻለሁ። እልል ብላችሁ አመስግኑልኝ። እኔ በጣም አእምሮ በሽተኛ፣ ከምንም በላይ ለመኖር ከባድ ነበር ህይወቴ እና ጭንቅላቴ ምን እንደምናገር እንኳን ሰው ምን እንደምናገር ምንም መሪ ነኝ ብባልም እንኳን አነጋገሬ ምን እንደሆነ አይታወቅም። ቤተሰብ ላይ ቤተሰብ ስረብሽ ነው ያለሁት። ግን ካለኔ ምኖር አይመስላቸውም። እኔ በጣም በዳያቸው ነኝ። ግን እኔን ሳልመራቸው መኖር የሚችሉ አይመስላቸውም። እንዴት ነው እንዲህ የምታረገው አምላከ ቅዱስ ገብርኤል ብዬ ጸሎት ሳደርግ በጣም ስጠልይ አምላከ ቅዱስ ገብርኤል ደረሰልኝና ቤተሰቡን በሰላም እንድመራ አድርጎኛል። እልል ብላችሁ አመስግኑልኝ። ስላዳመጣችሁኝ አመሰግናለሁ። አባታችን ወደ ገዳማቸው በሰላም ይመልስልን። ስሜ ሙሉቀን አወቀ እባላለሁ። የመጣው ከጃዊ ወረዳ ነው። የምመሰክረው ለአባቴ ነው። አባቴ በጣም ያመው ነበረ። ከዚያ ቅዱስ ገብርኤል አባቴን ብታድንልኝ እኔ መጥቼ መሰክራለሁ ከፊትህ ብዬ ነበረ። አባቴ ድኖ ይገኝልኛል። ለኔ ደረሰ፣ ለሁላችንም ይድረስልን። ስሜ ሀና ቱለት፣ የመጽሐፍ ስሜ ወለተ ኃይድ። የመጣሁት ከቡሬ ቀበሌ። የምመሰክረው ስለ አጎቴ ነው። አጎቴ 7 ዓመት ከቤተሰብ ጠፍቶ ነበር። ድምፁ እንኳን ማግኘት አልቻልንም ነበር። ሞቶ ይሁን ምን ይሁን እያልን 7 ዓመት በሙሉ ስናስብ ነበር። አሁን ግን እኔ ከዚህ በመምጣቴ ያው ድምፁም አይደለም በአካል መጥቶ ከቤተሰብ ጋር ተገናኝቶልኛል። ለኔ የደረሰ አምላከ ቅዱስ ዮሐንስ አምላከ ቅዱስ ገብርኤል ለእናንተ የሚደርስላችሁ። በመቀጠል እህቴ አምና ተሳስ ገብርኤል ለበዓል እኔ ከዚህ ላከብር መጥቼ ሊባ የሚባል በረሃ እንግዲህ የምታውቁት ካላችሁ ሂዳ ታሰረች። እንግዲህ ሴት ናት፣ ሂዳ ታሰረች። እኔ ስሰማ በሰዓቱ በጣም ጨነቀኝ። ከሴትነቷ አንፃር በመንገድ ምን ያገኛት ይሆን እያልኩ ማለት ነው። ከዛ ታስራ 950 ሺህ ብር ነው የተጠየቅን። 950 ሺህ ብር ይቅርና ከቤተሰባችን እናታ ያው አቅማችን ደካማ ነው። ከቤት እንኳን 950 ሺህ ብር ዶሮ እንኳን የለንም እና ቤተሰቦቻችን አጎት አክስት እያሉን የት ደረሰች ደወለች ብሎ እንኳን የሚጠይቀን አልነበረም። በሰዓቱ ግን እኔ በጣም ተጨናነቅኩና ቅዱስ ገብርኤል በመፍትሄ ወደ ደጃፍ አድርሰኝ ብዬ ጸሎት አድርኩ። የመጀመሪያው ጸሎቴ። ከዛ እዚህ መጥቼ የበረሃው መነኝ አባቴ ቅዱስ ገብርኤል ሆይ እኔ ማንም ወገን እናት አባት እንደሌለኝ ረዳት የለንም። በአጠቃላዩ የተጣልን በሰው ዘንድ የተጠላንን ዘመድ እያለን እንደሌለን ሆነን ማለት ነው። እና ይህን ታየ አባቴ ከምኑ ልጥለኝ ነው? በድህነት አድገን እህቴን እንዴት ታደርግልኝ ነው እያልኩኝ ያው እንግዲህ የኔ እንባ አይደለም የበረሃው መናኝ እንባ ነው። ይህን ታየ በሚቀበሉት ግፍና መከራ ስለኛ ያው በሚቀበሉት ግፍና መከራ እንኳን 950 ሺህ ብር ነውና ለካርድ 50 ብር እንኳን ሳንከፍል አሁን በነፃ ወጣልኝ። ቀይ መስቀል አውጥቶልኛል። ለኔ የደረሰ አምላከ ቅዱስ ዮሐንስ የበረሃው መናኝ ቅዱስ ገብርኤል ለእናንተ የሚደርስላችሁ። ያው እኔ የመጣሁት ከብናት ወረዳ ነው። ስሜ ወለተ ማርያም እባላለሁ። ያው እኔ በድንግል ማርያም አማላጅነት በእግዚአብሔር ቸርነት በቅዱስ ገብርኤል ተራዳይነት በአባታችን እንባና ጸሎት የተደረገልኝ ታምር ከብዙ በትንሹ እንዲህ ስል እመሰክራለሁ። በመጀመሪያ ደረጃ ስለ እናቴ ነው የምመሰክረው። እናቴ በጣም ታማሚ ነበረች። የዛር መንፈስ አለባት። በዛ ላይ የድግምት መንፈስ አለብን የቤተሰብ እና የዛር መንፈሱን እኛ በማናውቀው አምላክ ነኝ እያለ እናመልከው ነበር። አምላክ ነኝ እያለ ያሾፈን ነበር። እንደዛም ሆኖ ምግብ አትበላም። ሁሌም በቀን 4 ጊዜ ቡና ነው ቀለባ። በቀን 4 ጊዜ ትጠጣለች። ያም ሆኖ ደግሞ ገመድ እያሳዘ ሊያሳንቃት ገደል ይወስዳት ነበር። ሌሊትም ቤት ቆልፈን ነው የምናድረው። ይዟት ሊበር የማያደርጋት ነገር የለም። ልቅሶ አትሄድም፣ የታመመ አታይም፣ ስጋ የሚባል አትበላም፣ ከማንኛውም ሰው አትጨመርም ነበር። በ2012 ከዚህ ገዳም መታ እግዚአብሔር ይመስገን ያ ሁሉ ቀርቶ ዛሬ እንደ ማንኛውም ሰው ከማንኛውም ቦታ ትውላለች። እኛን የሰማ እግዚአብሔር እናንተን የሚስማ
ከብቶቻችን በጣም ይታመማሉ፣ ይሰበራሉ። ሲሰበሩ ቁስል ሲወጣባቸው የሆነ ነገር ሲሆኑ የወንቅ እሸትን እምነት ነው የምቀባቸው እና ወዲያውኑ ነው የሚድኑት። ሲጀመር አጠቃላይ ቅዱስ ገብርኤልን ጠይቀን ምንም አፍረን አናውቅም፣ ምንም አናፍርም። እኛ ደካሞች ስለሆነ ነው እንጂ እና የሆነች ላም በጣም ተሰብራ 10 ሰው ነው ያነሳት። 10 ሰው አንስቶ በሞፈር ወስዷት ከዛ የወንቅ እሸቱ ገብርኤል አንተ ምንም ያቀት ነገር የለም ብዬ ሰው ሳያየኝ ተደብቄ እምነት ቀባዋት። ጥለናት ሄደን ዘወር ብንል ኖርማሉና ተነስታ እየበላች ያገኘናት እና እኔን የሰማ እናንተንም ይስማ። በሶስተኛ ደረጃ ደግሞ የአምና በ2016 በወቅታዊ ጉዳይ አንደኛው እህቴ ባሏ ከሰው ጋር ተጣላና ሊገለው ሆነ። ከዛ ሸሽቶ ከተማ ሄደ። ከሄደበት ጥር 16 ቀን ደውላ አሁንማ ባልሽን ካላመጣሽ አንቺን ከቤተሰቦችሽ ከከብቶችሽ አቤት ውስጥ ገብቼ ሳትላቃጥልሽ ነው አለኝ አለች። ከዛ በኋላ ጥር 15 ቀን እዚህ ነበርኩኝ። ጥር 17 ቀን እዛው ቦታው ሂጄ የወንቅ እሸቱ ገብርኤል አንተ ሁሉ ኃይሉ ያንተ ነው፣ አንተ ታውቃለህ፣ ከዚህ ሁሉ ነገር አድነን፣ አድናት እህቴን ቁሜ መሰክራለሁ ብዬ እምነቱን ጸበሉን ረጭቼ በጎማ ዘው አስቀምጬ ለጊዜው እሷ ብትለቅም ምንም ሀብቷ እንደተዘጋ ለ7 ወር ሙሉ ምንም ሳይነካባት ቅዱስ ገብርኤል እየጠበቀው አሁን ወደ ቦታዋ ተመልሳ ትገኝልኛለች እና እኔን የሰማ እናንተን የሚስማ። ሲጀመር ብዙ ነው፣ ከብዙ በትንሹ ቀንጨፍ ላድርገው ብዬ ነው እንጂ በጣም ብዙ ነው። ለእኛ ያደረገልን ታምር ብዙ ነው እና እግዚአብሔር ይመስገን። እኛን የሰማ አምላክ እናንተን የሚስማ። ስላዳመጣችሁኝ አመሰግናለሁ። እኔ የመጣው ከደባርቅ ነው። ስሜ ፈንታነሽ ቸኮለ፣ መጣፍ ስሜ ሁለተ ኪዳን እባላለሁ። እኔ የመጣው ይህን ገዳም ማውቀው 8 ዓመቴ ነው። ልጄ ሚጥል በሽታ ይዞብኝ ነው መጥቼ ያየሁት። ያን ጊዜ ግን ከሰው ተከትጌ ስለመጣው እንዲያው የወንቅ እሸቱ ቅዱስ ገብርኤል አምላከ ዮሐንስ የበራው መናኝ አድነህልኝ ጩሆ ለፍልፎ ይበሽታ ለቆልኝ ለመናገርና እንስለት ይዤ እመጣለሁ ብዬ ሄድኩኝ። በቃይ ብሎ ለቀቀልኝ። እኔ ደግሞ በማህፀኔ መግል ይፈርጥ ነበር። ሀዚ መጥቼ ዛ ያጮኸ ሀዚ አግብቶ ሀዚ መጥቼ 2 ወር ተጠምቄ ድኜ ሐኪሞቹ እንኳን ልጅ ለመውለድ አንቺ ያገባሽውን ባል ጨምረሽ በከልሽው፣ አንቺ ልጅ አትወልጅም፣ እንኳን ልጅ ለመውለድ እንግዲህ ወዲያ ማህፀንሽም ኦፕሬሽን መሆን አለበት ተብዬ ኦፕሬሽን ልሆን ገብቼ አልጋይቱ ላይ ወረቀቲቱ እንደወደቀሽ መብራቱ ጠፋ። አባታችን አባ ዮሐንስ ሌሊት መጥተው በህልሜ ያየኋቸው። በዛችዋ ጩሃ ብቶ እዚያ ግብቶ ድኜ ተፈውሼ 2 ጫቅሎች ወልጃለሁ ከዚህ ወደዛ። አሁን ግና አባታችን ቅዱስ ገብርኤል ድንግል ማርያም እናቴ የግናው ጭርቆስ ሙትም አቅፌ ሙት የሞተሽ ጫቅላ አቅፌ አይቼው ማላውቀው ጉድ ሰው ሲመሰክር እንዴት ብሎ ነው ሰው ሙቶ ሚድንላቸው እያልኩኝ ለነፍስ አባቴ ብሰጠው ወርውሮ ጣለብኝ ጫቅላይቱን። ያውላ ማይቼ በአባ ዮሐንስ ተስፋ ማርያም ላይ ሁሉን አግኝቼ ልጆችን እናት አለም እሳቸውን እዚህ ቦታ ባላጣቸው ደስ ይለኝ ነበረ። እንዲያው እሳቸው መልክ ማይበት ቀን ይስጥሽ በሉኝ ዘመዶቼ። እሳቸው ብቻ ናቸው ለእኔ ዘመዴ። ድንግል ማርያም በአማላጅነቷ፣ ቅዱስ ገብርኤል በአማላጅነቱ በእሳቸው እንባና ጦለት ነው ቆሜ ያለው። ሌላ መቆሚያ የለም እና ዘመዶቼ እንዲያ ይርዳሽ በሉኝ። እሳቸው እነዚህ ቦታ ልያቸው፣ እዚች ቦታ እንደ ልማዳችን ወረዛቸው ወደዚች ሲሉ ልያቸው።